የሰው ልጅ አትፈትነን ሳይሆን ፈተናውን የምንቋቋምበት አቅም ስጠኝ ብለን ነው ዱዓ ማድረግ ያለብን። ወይም የሚገባው የሚባለውን አባባል አፍናን ኑረዋለች ማለት ነው። አፍናን በደንብ አድርጋ ብትፈተንም አላህ ጋር ሁሉንም ለማለፍ ታግላለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀገሬ ልጆች ሁላችሁም በያላችሁበት ሰላማችሁ ብዙ ትርፍ ይበል። ሁላችሁም ይህን ቪዲዮ ላይክ፣ ሼር በማድረግ ጀምሩ እና ዛሬም ማወራላችሁ እህታችን ከዚህ በፊት ቪዲዮ ሰርቼላችሁ ነበር እና ዛሬም እንደተለመደው ስለ አፍናን ነው ዛሬ ማወራላችሁ። ስለ አፍናን ሰብርና ጥንካሬ ዛሬም ማለት ነው ስለ እሷ ነው የምነግራችሁ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉት እና ሁላችሁም ተከታተሉት ማለት ነው። እና እንደተለመደው አፍናን ከዚህ በፊት በካንሰር በሽታ ተጠቂ ነበረች እና ከዛን ካንሰር ደግሞ ሙሉ ለሙሉ ነፃ ሁና ማለት ነው ዛሬ ላይ የእሷን ጥንካሬ ለኛም ትምህርት ይሆነናል በሚል ነው። ታዲያ እኛ አፍናንን እኛ ቲክቶክ ላይ ማለት ነው የሰማነው ጥቂቱን ብቻ ነበር እና ከነገረችን ከምናየው በላይ ነው ማለት ነው የተናገረችው። አፍናን ጧት ካንሰር እንዳለባት ሰምታ ማለት ነው ከሰዓት በኋላ ማለት ነው ሁለት ልጆች አባቷ ጋር ነበርና ተፋታለች ማለት ነው። ከሁለት ልጆቿ አባት ጋር ተፋታለች ማለት ነው። አስባችሁታል? ጠዋት ካንሰር እንዳለባት ተነግሯት ከዛ ከሰዓት ደግሞ ከባሏ ጋር ከልጆች አባቷ ጋር ተጣልታ ነበር ተፋታ ነበር እና ማለት ነው በአንድ ቀን ውስጥ ነው ይሄ ሁሉ የሆነባት ማለት ነው። አይገርም? ሱብሃንአላህ። እና በተደጋጋሚ በጣም እንደዚሁ በተደጋጋሚ ለሕክምና እርዳታ ጠይቃ አታለች። በጣም የሚገርም ፈተና ነው። አፍናን እንዲህ ቀላል የሚባል ፈተና አይደለም ያሳለፈችው እጅግ በጣም እና የእሷ ጥንካሬ ለሁሉም ትምህርት ይሆናል ብዬ አስባለሁ፣ እውነት ለመናገር ማለት ነው። እና ማሻላ ተባረከላ ከዚህም በላይ አላህ ያጠንክርሽ እህቴ አፍናን ማለት ነው። እና ከዚህ በፊትም ለእርዳታ ጠይቃ ለመታከሚያ አታ ነበረ ምርመራ አርግታ ከካንሰሩ ሁኔታ ማለት ነው የካንሰሩ ሁኔታ ዶክተሮቹ ከዚህ በኋላ ወደ ህንድ አትምጣ በማለት ማለት ነው እዛው ብትሞት ይሻላታል ብለዋት ሁሉ ነበረ ማለት ነው። የሚገርመው ማለት ነው። እና ከእግሯ በተጨማሪ ደግሞ ከ2 ዓመት በፊት ማለት ነው በዚህ የተነሳ በህመሙ የተነሳ ማለት ነው ግማሽ ሳምባዋ ተቆርጧል ማለት ነው። ተወግዷል ማለት ነው። ታዲያ ከ3 ወር በላይ በህይወት እንደማትቆይም ነበረና ዶክተሮቹ የነገሯት። በጣም የሚገርም ማለት ነው። ማሻአላ ተባረካላ። የሷን ጥንካሬ ያለ ማድነቅ አይቻልም ማለት ነውና እንደዛ ከ3 ወር በላይ መቆየት እንደማትችል ከ3 ወር በኋላ እንደምትሞት ነበርና የተነገራት። እንደዛ ተብላ በመነገሯ ማለት ነው እናቷ፣ እህቷ፣ አባቷ፣ ጓደኞቿ ቁጭ ብለው የእሷን መሞቷን ነበር ሲጠባበቁ የነበረው ማለት ነው። እሷ ግን የሚገርም ማለት ነው አልሞትም እመኑኝ እያለች ስትከራከራቸውም ነበር ማለት ነው። ሱብሃንአላህ። እንዲህ የተማመንኩበት ማለት ነው እንደዚህ የተማመንኩበትም ማለት ነው ጤነኛ በሆንኩበት ሰዓት እንኳን ያላመሰገንኩትና አላህ ከህመሜ በኋላ በጣም በመቅረቤ የሚል ነበር መልሷ ማለት ነው። ሱብሃንአላህ። እና እውነት ለመናገር ከዚህ ልክ ማለት ነው ከዚህ ልክ በዚህ ልክ ነበረ እና ሰይፉ ማለት ነው በጣም ተመስጦ ሲሰማት ነበረና በጣም ነው የሚገርም ማለት ነው። ተመስጦ ነበረ በቻለ ሁሉ ሲተባበራት አይቻለሁ ማለት ነው። እና
የሚገርም እንደዚህ ተመስጦ ሲሰማና ሲተባበር አይቼው አላውቅም ሰይፉን እውነት ለመናገር ማለት ነው። እና አፍናንን በተደጋጋሚ ሲያደንቃትና ሲያመሰግናት ነበረ ሰይፉ ሾው ማለት ነው። ሆኖም ግን ብዙ ካወሩ በኋላ እግሯን ከተቆረጠ በኋላ ማለት ነው ስለተፈጠረው ችግሮች ሰይፉ ጠየቃት ማለት ነው። አሁንም እግሯ ያለ እንደሚመስላት በቃ ሲጠይቃት አሁንም እግሯ ያለ እንደሚመስላት በተደጋጋሚ ከእንቅልፏ ማለት ነው ከእንቅልፏ እንደተነሳው አለች። ከእንቅልፏ እንደተነሳች ለመሄድ እንደሞከረች እንደወደቀችም እንደተለመደው ፈገግ እያለች ነበረ እና ያወራችሁ ማለት ነው ሰይፍሽን። እና አፍናን ሁሌም ከፊቷ ላይ ፈገግታ አይጠፋም። ታዲያ ለምን አርቲፊሻል እግር እንዳላስገጠመች ማለት ነው ሲጠይቃት ዶክተር ደምሴ ማለት ነው ዶክተር የሚባል ደምሴ በዚህ ስራ ላይ ማለት ነው የተሰማራ በዚህ ስራ አርቲፊሻል እግር በመስራት የተሰማራ ባለሙያ ነበርና በነፃ ሊሰራላት ቃል እንደገባ ነገረችው ማለት ነው። ከዛ ሰይፉ እንደማያውቅ ከነገራት በኋላ ማለት ነው አሁን በአካል ለኢድ ማለት ነው አሁን በአካል ለኢድ ቢደርስልሽ ብሎ ነበር የጠየቃት ማለት ነው። ቢደርስልሽ ይላታል ማለት ነው ሰይፍሻ። ከዛ እሷም አሁንማ እሱማ የማይቻለው ምናምን ትለዋለች ማለት ነው። በደስታ ሰይፍሻውም ከካንሰር የፈወሰሽ አላህ እንዴት ይሄንን ማድረግ ያቅተዋል ካላት በኋላ ማለት ነው አንድ ሰው ጠርቶ ወደ መድረክ ይጋብዛል ማለት ነው። ይሄኔ ዶክተር ደምሴ ይመጣል ማለት ነው። እና ብቻውን ሳይሆን ደግሞ የአፍናንን እግር ነበር ይዞ የመጣው ማለት ነው። እንደተለመደው የአፍናንን በለቅሶ የተገለጸ ደስታስ ነበርና የሰይፍ ሳቅ የሁሉም ስሜት ይጋባል ማለት ነው። ይጋባ ነበር በእውነት ሰይፉ ዶክተር ደምሴ የምር ገና እግሯን ካላካችሁ በኋላ እሷን ነበረ ሰርፕራይዝ ለማድረግ ማለት ነው እየተወያዩ እንደሆነ ማለት ነው ይነግራታል ማለት ነው ዶክተር ደምሴ። እና በጥንካሬዋ ካንሰርን ለማሸነፏ ለወራት የሚፈጅ ማለት ነው አርቲፊሻል እግር ዶክተር ደምሴ በሳምንት ውስጥ አይገርማችሁም? በሳምንት ውስጥ ሰርቶ እንዳደረሰላት ይነግራታል ማለት ነው። እና አፍናንዬም በደስታ የተሞላ ልቅሶ ፈገግታ ነበርና ኢድንም በተሰራላት እግር ማለት ነው ከልጆቿ ጋር እንድትሰግድ ማለት ነው ልጆቿን ይዛ እንድትሰግድ ያበስሯታል ማለት ነው። እውነት ለመናገር የእሷን ስሜት ማለት ነው ገብታችሁ ከሰይፉ ሾው ላይ እዩት። የሚገርም ነበር። እና በዚሁ አጋጣሚ ሰይፉን እና ዶክተር ደምሴን እጅግ አርግተን ማለት ነው እጅግ በጣም አድርገን እናመሰግናችኋለን። እውነት ለመናገር አፍናን ሁላችንም ስለሆነች አፍናን የኛ ተምሳሌት ነች እና አፍናን ለኛ ጥንካሬ ነች። አፍናን የሁላችንም ነች ማለት ነው። እኔ ሁልጊዜ እመኛለሁኝ እውነት ለመናገር አፍናን ጋር ያለው ጽናት በጌታዋ ላይ ያለ እርግጠኝነትና የቂን በቃ ከሁላችንም ጋር ቢኖር ብዬ ማለት ነው እኔም ጋር ቢኖር ብዬ አስባለሁኝና እውነት ለመናገር አፍናን አላህ ይጠብቅሽ እህቴ። ወላሂ በጣም ጀግና ነሽ። እጅግ በጣም ጀግና የምር በቃ የሴቶች ተምሳሌት ባንቺ በቃ ብዙ ነገር ተምረናል ብዬ አስባለሁኝ። እና እህቴ ሁሌም አላህ ያጠንክርሽ፣ ከዚህ በላይ አላህ ያስደሳሽ፣ አፍያ ጤና ሰጥቶ ደግሞ ከዚህም በላይ ደስተኛ ያድርግሽ። እና በጣም እናመሰግናለን ዶክተር ደምሴ እና ሰይፉ ሾውም እጅግ በጣም እንደዚህ አይነት አካል ጉዳተኞችን ደግሞ ሰው እንዲያውቃቸው ከአንተ ጋር እያቀረብክ
እያሰብክ እንትን በማድረግህ እጅግ በጣም አርግተን እናመሰግናለን። ቀጥሉበት። በቀጣይ ቪዲዮ እስከምንገናኝ ሰላም አሌይኩም ወረህመቱላሂ ወበረካቱ። ባይ ባይ።